ሰላም ሰላም ጤና ይስጥልን ይህ ድሪም ስኩል ነው። በያላችሁበት ሰላማችሁ ይብዛ እያልኩ ድሪም ስኩል የአማርኛ ቋንቋን ማንበብና መጻፍ ለተቸገሩ ወገኖቻችን በማስተማር ላይ እንገኛለን። እናንተም ምናልባት እድሉን ሳታገኙ ወደ ውጭ የወጣችሁ ልትኖሩ ትችላላችሁ። ሀገር ውስጥም ያላችሁ እድሉ ያልገጠማችሁ ቤተሰቦቼ ኑ ዛሬውኑ ጀምሩ እላለሁ። በውስጥ መስመር መማር ለምትፈልጉ ታች ላይ በምናስቀምጥላችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ ኢሞ፣ ቴሌግራም፣ ዋትሳፕ ሊሆን ይችላል መደወል ትችላላችሁ። በየቀኑ የምንለቃቸው ቪዲዮዎቹ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼርም እንዳይረሳ እላለሁ። እሺ ዛሬ የምናየው የአማርኛ ቋንቋ ፊደላት ክፍል 7 ከደ እስከ ጠ ይሆናል። በጥሞና ተከታተሉኝ። ምናልባት ከፈጠንኩባችሁ እያስቆማችሁም ሆነ እየመለሳችሁ ቪዲዮን ተከታተሉ እላለሁ። እሺ ወደ ዕለቱ ትምህርታችን ስንሄድ የመጀመሪያዋ ደ፣ ሁለተኛ ጀ፣ ሶስተኛ ገ፣ ጠ ይሆናል ማለት ነው። እያንዳንዱን 7 ቤተሰብ ይኖረዋል። እያንዳንዱን እስኪ እናያቸው። እሺ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ 7 ይሆናሉ ማለት ነው። አሁን ደግሞ ከቀኝ ወደ ግራ እንበላቸው አብረን እስኪ ዶ፣ ድ፣ ዴ፣ ዳ፣ ዲ፣ ዱ፣ ደ። እሺ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ። እሺ እስኪ እንመለስ አብረን ጆ፣ ጅ፣ ጄ፣ ጃ፣ ጂ፣ ጁ፣ ጀ። እሺ ቀጣይ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ እስኪ አብረን እንመለስ ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። የዕለቱ ትምህርት የመጨረሻው የምትሆነው ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እሺ የዛሬ ትምህርቶች ማን ይመስላሉ? ደ፣ ጀ፣ ገ፣ ጠ። እያንዳንዱ 7 ቤተሰብ ይኖረዋል ማለት ነው። የመጀመሪያዎቹ እነዚህ ከሆኑ ሁለተኛዎቹ ደግሞ ዱ፣ ጁ፣ ጉ፣ ጡ ይሆናሉ ማለት ነው። በሶስተኛነት የምናገኛቸው ዲ፣ ጂ፣ ጊ፣ ጢ ይሆናል ማለት ነው። እሺ በአራተኝነት ዳ፣ ጃ፣ ጋ፣ ጣ
እሺ በአምስተኝነት የምናገኛቸው ዴ ጄ ጌ ጤ እሺ ስድስተኝነት ድ ጅ ግ ጥ እሺ የመጨረሾቹ አራቶቹ ማን ይሆናሉ ማለት ነው? ዶ ጆ ጎ ጦ እሺ ይህንን ይመስላል የአማርኛ ቋንቋ ፊደላት ክፍል 7 አራቶቹ ፊደላት ይህንን ይመስላሉ። ቀጣይ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አጠንክሩኝ። ምክንያቱም የእናንተ እንደዚህ ማድረግ ለእኔ ጥንካሬ ነው። ለእናንተ ምንም ሊሆን ይችላል፣ ግን ለእኔ ጥንካሬ ስለሚሰጠኝ እስኪ ላይክ፣ ሼር፣ ኮሜንት አድርጉልኝ እላለሁ። በውስጥ መስመር መማር ለምትፈልጉ ታች ላይ በምናስቀምጥላችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ ሊሆን ይችላል፣ ኢሞ፣ ዋትሳፕ፣ ቴሌግራም ሊሆን ይችላል፣ ደውሉልን፣ እንማማራለን ማለት ነው። እሺ በቀጣዩ ክላሳችን እስክንገናኝ ደህና ሁኑ። ቸር ይግጠመን።